ሰላም እንዴት ናችሁ? ዛሬ ደግሞ አንበሳው እና የገበሬው ጥበብ የሚለውን ተረት እነግራችኋለሁ። በድሮ ጊዜ በኢትዮጵያ ለምለም ሸለቆች ውስጥ ጫካውን የሚገዛ ኃያል አንበሳ ይኖር ነበረ። አንበሳው ኩሩ ነበር። እናም ማንም ከኃይሉ ጋር ሊመሳሰል እንደማይችል ያምን ነበረ። አንድ ቀን በምድሪቱ ላይ ሲዘዋወር አንዲት ትንሽ እርሻ አገኘ። እናም ገበሬው ትሁት እና አስተዋይ ሰው ነበር። እናም ሰብሉን ይጠብቅ ነበር። አንበሳውም ወደ ገበሬው ቀርቦ እንዲህ አለው፣ እኔ የጫካው ንጉሥ ነኝ። ለምንድን ነው በመሬቴ እንድትኖር የምፈቅድልህ? እርሻህን አጥፍቼ ያለህን ሁሉ ልወስድ እችላለሁ አለው። ገበሬው ሳይደናገጥ ወደ አንበሳው ተመለከተና እንዲህ አለው፣ ታላቅ አንበሳ፣ አንተ በእርግጥ ጠንካራ ነህ። ነገር ግን ጥንካሬ ብቻውን እውነተኛ ንጉሥ አያደርግህም። ብልህ ገዢ እንዴት ማካፈልና መጠበቅ እንዳለበት ያውቃል እንጂ ወስዶ ለማጥፋት ብቻ አይደለም አለው። ከዛም አንበሳው ሳቀ። እናም እንዲህ አለ፣ ንጉሥ ስለመሆን ምን ታውቃለህ? ጥበብህ አያስፈልገኝም አለ አንበሳው። ከዛም ገበሬው እንዲህ ሲል መለሰለት፣ በጣም ኃይለኛ ከሆንክ አረጋግጥ፣ ውድድር እናካሂድ። ይህን ከባድ እንጨት ተሸክመህ ወደ ኮረብታው ጫፍ መውጣት ከቻልክ አንተ ታላቅ እንደሆንክ እቀበላለሁ። ካልቻልክ ግን እርሻዬን በሰላም ለመልቀቅ ቃል መግባት አለብህ አለ ገበሬው። ከዛም አንበሳውም በጥንካሬው ተማምኖ ተስማማ። ግዙፉን የማገዶ እንጨት አንስቶ ኮረብታውን መውጣት ጀመረ። ነገር ግን ወደ ላይ ሲወጣ የእንጨቱ ክብደት እየከበደና እየከበደ መጣ። በግማሽ መንገድ ተዳክሞ ወደቀ። እናም ደከመው። ገበሬው ወደ አንበሳው ቀርቦ እንዲህ አለው፣ አየህ፣ ከኛ መካከል በጣም ጠንካራዎቹ እንኳን ገደብ አላቸው። እውነተኛ ታላቅነት እነዚህን ወሰኖች በመረዳትና ሌሎችን በማክበር ነው አለው። ከዛም አንበሳው ዝቅ ብሎ አንገቱን ደፍቶ እንዲህ አለ፣ አንተ ካሰብኩት በላይ ጠቢብ ነህ። እርሻህን በሰላም ትቼ ይህንን ትምህርት አስታውሰዋለሁ አለ። ከዚያን ቀን ጀምሮ አንበሳው በደግነትና በጥበብ መግዛትን በጫካ ውስጥ ካሉት እንስሳት ሁሉ ክብርን አግኝቷል። ይህ ታሪክ እውነተኛ ጥንካሬ በስልጣን ላይ ብቻ ሳይሆን በጥበብ፣ በትህትናና ለሌሎች አክብሮት በመስጠት ውስጥ ነው። ትዕቢትና ትዕቢተኝነት ወደ ውድቀት ሊመራ ይችላል። ማስተዋልና ደግነት ግን ዘላቂ ክብርን ያመጣል የሚለውን ያስተምረናል።